አሁንማ ሰዎችን መርዳት ለሰዎች በጎን ነገር ማድረግና ችግሮቻቸውን ማግለል ሰዎች አይፈልጉም። ሰዎች ሁሉ ክፉ ናቸው አትበሉ። አንዳንድ ሰዎች አሉ ሕይወታቸውንና የግል ደስታቸውን ለሌሎች ብርሃንና ተስፋ ለመሆን ጠቅልለው የሰጡ። ከእነዚህም በጎ ሰዎች መካከል አንዱ የሆነውንና ለሌሎቹ ተስፋ ለቆረጡትና ለችግሮቻቸው ተስፋ የሆናችሁን ወጣት ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። በዘይኑ እርዳታ ነው አዋጥቶኛል። የልጅን መከራ አዋጥቶኛል። እውነት ነገር ዘይኑ የሚባል ብዙ ረድቶኛል። ከ16 ዓመት ህይወት አውጥቶ ሰው ጋር እንዲደባለቅ አረገ። ዘይኑ ይባላል። ዘይኑ የሚባል ያለ ሆዴጅ አዎ፣ እረ ለመሆኑ ዘይኑ ማን ነው ስንል ስቱዲያችን ጋብዘን ጠየቅን። እሺ፣ ስሜ ዘይኑ መሐመድ ከማል ይባላል። እርዳታ ከጀመርኩ እስካሁን ድረስ ቢያንስ ወደ 500 የሚሆኑ ችግርተኞችን ማግኘት ችያለሁ ብዬ አስባለሁ። ዘይኑ መሐመድ ይባላል። ገና በአፍላ የልጅነት ዕድሜው ጀምሮ የተቸገሩትንና አቅመ ደካሞችን በዝምታ ማለፍ የማይችል አዛኝ ልብን ተችሯል። ስለ ሐዘኔታውና ሰጭነቱ ቤተሰቦቹም የቅርብ ጓደኞቹም እንዲሁም በችግር ምክንያት የተገናኙት ወዳጆቹም በእርሱ ምስክሮቹ ናቸው። የመጀመሪያ እርዳታ ሲጀምር ከ8 ዓመት በፊት ነበር የጀመርኩትኝና ያን ሰው ለመርዳት 3 ሆነን ነበር የሄድነው። ያ ተረጂው አካል ሴት ነበረች፣ የስኳር ህመምተኛ ነች። ለመርዳት ስንሞክር ገና ህፃንም ስለነበር እኛን ትገፋናለች ወይም ደግሞ እኛን ትጎዳናለች ብለን አስበን ነበር እና የመጀመሪያ ቀን እዛ ቤት ለመግባት ስንሞክር በጣም ፈርተን ነበረ። ግን እንዳሰብነው ሳይሆን በደስታ ተቀበለችን እና የመጀመሪያ እርዳታ እንኳን ስናደርግ አረሳውም የ480 ብር ነበር ድጋፍ ያደረግነው። 480 ብር በሰዓቱ የዛሬ 8 ዓመት ለመሳኪኖች በጣም ይጠቅማቸው ነበር እና በጣም በብዙ ተመርቀን የወጣ ነው ከዛ ቤት። ወደዚህ ስራ የገባሁት እንዴት እንደሆነ አላውቅም፣ ግን ሰው ሲቸገር ማየት እኔ ደስ አይለኝ። የሚያሳዝን ሰው ወይም የተቸገረ ሰው ሳይ ውስጤ አይችልም። እነዛን ሰዎች በቻልኩት መጠን ችግራቸውን ለመቅረፍ እሞክራለሁ። ይህን ስራም በተለያዩ ምክንያቶች ላቆመው ገደድና ግን ደግሞ ጫፍ ላይ ከደረስኩ በኋላ መልሼ ይህን ስራ ሰራለሁ። ውስጤ ላይ ያለ እዝነት ይመስለኛል እንጂ ይህን አይነት ስራ ለማቆም ተገድጄም አውቅ ነበረ። ይህን አይነት ስራ ከቤተሰብ ጋር ያው ተጽዕኖ ይፈጥራል፣ በጣም ይፈጥራል። እናትና አባቴ ሁሉ ለእኔ ብለው ለእኔ አስበው የሚከለክሉብኝ ታይም ላይ አለ። ግን ያው ውስጤን የሚያስደስተው ስራ ስለሆነ ይህን ስራ ማቆም አልቻልኩኝም። ቤተሰብ እንኳን ለእኔ አስበው አቁም እያሉ ብዙ ጊዜ ይመክሩኝ ነበረ። እንዳይረዱ ሳይሆን እኔ በጣም እየተጎዳው ስለሆነ የስራ ሰዓቴን ትቼ እነዛም ለመርዳት ሲሄድ አለ እንደ ማንኛውም ቤተሰብ ስራ ትቼ ሲሄድ ይቅርብህ ለጊዜው በሌላ ቀን ትሰራዋለህ እባላለሁ እና ተጽዕኖ ይፈጥራል። እኔ ላይም ተጽዕኖ ይፈጥራል፣ ቤተሰብ ላይም ተጽዕኖ ይፈጥራል። ነገር ግን አንድ ውስጥ ያመነበት ሰላም አእምሮ ሰላም የሚያገኝበት ስራ ይሄ ከሆነ አላማ ብለህ እስከያዝከው ድረስ የሚከብድ ነገር የለውም። ወደ ቡቡ ወንድማችን የተለያዩ የተቸገሩ ግለሰቦችንና እንዲሁም አንዳንድ የገጠር መንደሮች ላይ በውሃ ቁፋሮ፣ በምግብ አቅርቦትና የተለያዩ መልካም ስራዎችን ከፊት ሆኖ በማገዝ እንዲሁም ስራዎችን በቋሚነት የቀጥሉ ዘንድ ፋይል አድርጎ በመያዝ መስራት ከጀመረ 8 ዓመታትን አስቆጥሯል። እሱ በርበሬ ነው፣ እሷ ሽሮ። በዚህ ስራ ላይ ቢያንስ እስከ 8 ዓመት ሆኖኛል። ፋይል መያዝ ከጀመርኩኝ ዶክመንት ማድረግ ከጀመርኩኝ 8 ዓመት ሆኖኛል። እኛም ለእንግዳችን እስካሁን ካገዛቸውና ከረዳቸው ወገኖች ጋር ያጋጠመውን ያጫውተን ዘንድ ጥቂት ጥያቄዎችን አነሳን። እስካሁን ከረዳኋቸው ወይም ደግሞ ለመርዳት እነሱን ስበብ ካረገኝና በጣም ያሳዘነኝ የመሬም ሰይድ ሕክምና ወይም ደግሞ የመሬም ሰይድ ነው። ያው ይሄም ከተም እንዲያው በሽንሽኝ ያለ ጊዜ ተለፎ ያያ ገጣባ መስሎ እየተንገበገብኩኝ ምጥታ ለድኝ ደረሰልኝ። እንዲዳይ ለዲ እሱ ስራ ነው። አሁን ዛሬ ጉዴት ደረሰብኝ ደግሞ አይኔን ነው። ያው እዚህ ላይ ተሰቀለ እንግዲህ 9 ወር ሆነው አይኔ ላይ አለ። መሬም ሰይድ ትባላለች። እሷም የካንሰር ታማሚ ነች። ከአንገቷና ግንባሯ ላይ የሆነ ያበጠ ካንሰር ነው የወጣባት እና ሙሉ ሰውነቷ ላይ የተሰራጨ ካንሰር ነውና እንደሷ በጣም የተቸገረ ሰው አጋጥሞኝ አያውቅም በህይወቴ። ያው ዲባጤ በታይ ነው እንግዲህ እኛም ያው ተቆመዲ አዝመራችን እርግፍ አድርገን ያው ጉንዛ ባረረ ልጆችን እነዚህን ይሽሮጭ መጣሁ ራቁቴን እንዲህ መለጥፈው እንኳን የለኝም። እዚች ኪራይ ቤት ገባሁኝ። ያው ይሄም ከተም እንዲያው በሽንሽኝ ያለ ጊዜ ተለፎ ያያ ገጣባ መስሎ እየተንገበገብኩኝ ምጥታ ለድኝ ደረሰልኝ። ልጁም እንትን ሳልለው ያው ሳላውቅ
ተመዝግቦ ሁለት የባህር ዳር እንዲወሰድ ተነስተው ሄደ ተደብቆ እናቴ እንግዲህ እንደዚህ ስሞት ማላይ ብሎ የኔ ደረሰልኝ ይዞልኝ መጣ። ላንቺ ነው እንዲሁ ከተማ 1000 ብር እና 2000 ብር አድርጎ ሞርጣት ወዲህ ሄዳል። ማምሻ መሰለኛው በአካውንቱ በሱ አካውንት 3 አመት ይዞኛል። መሪም ሰይድ የምትባለው የካንሰር ታማሚ ነች። መጀመሪያ ስናገኛት እንደማንኛውም ችግርተኛ ለመስጠት ቤቷ ስገባ የካንሰር ህመሙ በጣም አሟት ካንሰር መሆኑን አታውቅም። እጢ ነው ያለችኝ ለኔ በጣም እየተንገበገበች ሳገኛት ነበርና 1000 ብር ነበር ሌሎች ምስኪኖች እየሰጠ ያለሁት። እሷ ግን በጣም ችግሯ ከፍተኛ ስለነበረ በሰዓቱ ያያስኳትን 2000 ብር ነበር ለሌላ ሰው 1000 ብር ያያስኩትኝ እሱን 2000 ብር ሰጥቻት ሄድኩኝ። ሶስት አመት ሲቸግረኝ ሂጅ ምጥጥ መሬት ቢያተዛቀቂብኝ ልጆች ስዲያቸው እንድትቸገር ይለኛል። ሐኪምም ሰዶኛል ዶክተር ኢሳም ዘንዲያ በይኸውም ባህር ዳርም አዲስ አበባም ቀጠሮ ድሮን ነበር። አሁን ቀጠሮ ሰውየው ጥሎኝ ሄዶ ነው ሳልቀርቸን አዲስ አበባም ሰዶኛል። በረካ ይሆናል ያቁምለት እንጂ እሱ ነው ያዘኝ። የንፈርሽ ጉዳ ምኝታ የለኝ ምን የለኝ ያቁት አመቶ እየጠየቀ 3ኛ አመታችንን ጨርሰን ለመሰለ አሁን 4ኛ ላይ በሌላ ቀን ሌላ ቪዲዮ በአዲስ ሰርቼ ለምን ህመምኗ እንዲታከም አላደርግም ከፍተኛ ሐኪም ጋር ብዬ ሁለተኛ ቪዲዮ ተመልሼ ሰራሁኝ። ቪዲዮን ሰርቼ በዩቲዩብ ቻናሌ ስለቀው ሌሎች እህቶችም ደግሞ በዋትስአፕ ገብተው ለራሷ የሚሆን ግሩፕ ክሬት አደረግን። በዛ ምክንያት አሪፍ ገንዘብ ተሰበሰበ። በሰዓቱ ወደ 159 ሺህ ብር ነበረ እና ወደ ባህር ዳር ከፍተኛ ሐኪም ጋር ሄደች። እዛ ቁመለቴ በሁለመናው ነገር አዲስ አበባ እንኳን ነው በመቸው ነው በግንቦት ፍጭ ስመጣ መቀበያይቱን ምን ይቱን መሬም እንዲቆናልኝ አሁን ወደ ቅብያችን አካውንት አውጥቼ ብሬን የዘይኑ ሰብላቸው ሄዷል እንዲው ሄዷል አሞት መሰለኝ ሲሉ አልቀሽ ነው የመጣሁት ወላሂ ነው እናቴም የልጅም መከራዛው ላይ እንደዚህ ኮኝ ያው ተደብቆ ሄዶ ለክ ባመቱ ሞት ወድሻል ብለው ሽክም ማረጉ እዛ ዲያን ነግራትም ብለው እዛ ያው ዘመዶች ዘንድ ተላቀሽ መጣው ማውጫው ሁላ ያንን እሱ ሰዶ እዛ ታይም ብለው እሱ ሰዶ እዚህም ቢሆን እዛም ታክማ ከአቅማችን በላይ ነው። ሙሉ ካንሰር ነው ህመሙ ከሰውነቷ ላይ ሙሉ በሙሉ ስለተሰራጨ የሚሰራ አይነት አይደለምና ወደ ቤቷ ትሄድ ገንዘቧ ትጠቀምበት እንጂ ወደ ሌላ ሐኪም እየሄዳችሁ ገንዘባችሁን አታባክኑ ተባል። ለሷ ሳንነግራት ቤቷ ተመለስን ማለት ነው። አዋጥቶኛል የልጅን መከራ አዋጥቶኛል። እውነቱ ነገር እሱ እንትን ብሎ ብዙ ረድቶኛል። ኪራይ ብልበሱ የጤና ብታከም በሱ አረዳኝም እንትን እንጂ እንዲው በሽታውም እንዲው በተገኘልኝ እንደማለትኞች ተተክተው እንግዲህ አልሐምዱሊላህ አላህ ይቁምላቸው እንጂ ብዙ ቁሞልኛል። እውነቱ ነገር ሆስፒታል ነው እንዲው በዛም ብለው እዚህ ላይ አልተገኘልኝም እና ለሷ በሽታው እስካሁን ድረስ እንዳልተገኘ ነው የምታውቀው። እኛ ግን ያላት ጥቂት ጊዜ ነው ተብለን እስካሁን ድረስ 4 አመት ሆኗታል ከረዳናት 4 አመት ሙሉ በህይወት አለች። እነሱ ግን ትሞታለች ያሉን እንደ ሐኪም ገለጻ ማለት ነው። በዛው 2 ወር ውስጥ ነበር ትሞታለች ብለን የገመት ነው ዶክተሮች እንዳሉት ማለት ነው። ግን እስካሁን ድረስ አለች። ሌላው ስለ ወንድም አስማማው ነው። 16 አመት ሙሉ ከቤት ያልወጣ ወንድም አለ ተብዬ ተጠቆምኩኝ። እቤቱ ሂጄ ሳየው 2 እግሮቹ አይሰሩም፣ ተንቀሳቅሶባቸው አያውቅም። በሌላ መንገድም በዊልቸርም ወጣ አያውቅም። ያገኙትኝ እሱን ነበርና በአካል ሂጄ ሳረጋግጥ እውነትም ለ16 አመት ከቤት እንዳልወጣ ነገረኝ። ከዛ መውደቂያ ሳጣ ቻግኒ ነው ሰደው ተብሎ በተሰቡ ተመካክሮ ቻግኒ ይዘው ይመጡ። ቻግኒ ተመጣው በኋላ ዘይኑ የሚባልሽ አለሁበት ቦታ ድረስ አጠያይቆ ሁሉን ሰው አጠያይቆ መጥቶ ሁሉን ነገር ጠይቆኝ ህዝቡ ሙስሊሙ ጋር አስተዋውቆ ከዛ ገንዘብ አሰባስቦ መንቀሳቀሻ የምትሆን መኪና ገዝቶ ከ16 አመት ህይወት አውጥቶ ሰው ጋር እንዲደባለቅ አረገ። ልክ ለዚህ ወንድማችን ለመሪም ሰይድ እንዳደረግነው ለሱም ልክ እንደዚሁ ከ4 አመት በፊት ግሩፕ ከፍተን ለሱም ሰበሰብንለት የተወሰነ ገንዘብ በቻርጅ የሚሰራ ባለ 3 እግር ተሽከርካሪ ባጃጅ ነገር ለሱም ገዝተን አስረከበ ነው። መጀመሪያ እዛው ዲበታና ያገኙ በዛ ላይ በኩል ነበርኩ እና እዛ ላይ እያጠያየቀ መጥቶ ስራዬ ብሎ በቃ ጠይቆ መጥቶ
እንዴት ነው ይሄ ልጅ እንደው እንዴት ነው ምናምን ሰውም የለውም ምናምን ሲባል ወሬውን ሁሉን አጣርቶ ስለኔ ህይወት ታሪክ በመስጊድም በዛም አጣርቶ መጥቶ ሆን ብሎ የሚያውቅ ሰው ይዞት መጥቶ ይሄ ነው ብሎ አሳይቶ ቀረጻ አድርጎ ምናምን አድርጎ ህዝብ ጋር አስተዋውቆ ገንዘብ አሰባስቦ ገዝቶ ሰጠኝ። ልብስ ሁላ ብርድ ልብስ ሁላ ገዝቶ ሆን ብሎ በቃ በዝነት ባላህ እርዳታ ነው እንደዛ አድርጎ አምጥቶ ስራዬ ብሎ ሆን ብሎ መጥቶ ነው እንደዛ አድርጎ ይሄን ሁሉ እርዳታ ያደረገልኝ እና በጣም ላመሰግነው እወዳለሁ እሱን ህዝቡንም ጭምር። ከ16 ዓመት በኋላ ደግሞ ወጦ መንቀሳቀስና እንደ ሌሎቹ እንደኛ የቀን ገቢ ኑሮት እየሰራ ይተዳደራል አሁን ላይ ማለት ነው። በዛች እየተንቀሳቀስኩኝ እየሄድኩኝ እያለ ስራ መፍጠር አለብኝ ብዬ ያችን ስራ ፈጥሬ በ2 ሊትር ቤንዚን እያረኩኝ ያችን እያዞርኩኝ በመኪናዬ እየተንቀሳቀስኩኝ እየሸጥኩኝ ቤት ኪራይም እየከፈልኩኝ ቀለቢቱንም ምኒቱንም እየገዛዛሁኝ ነው የምኖረው። ለ16 ዓመታት ከቤት ወጥቶ የማያውቀውን ወጣት ከሰዎች ጋር እንዲገናኝና ከተረጅነትና ጥገኝነት በማላቀቅ ራሱን ማስተዳደር እንዲችል ከፍተኛ አስተዋጽኦ አድርጎለታል። ምንሽ ነው እንደው ዘይኑ ምንሽ ነው የሚጠምሽ በምን የተነሳ ነው የሚልሽ? ያላህ ወዲያጅ ሲወለድ ያላየሁት እኔ ስመጣ ያላየኝ አያገጣጥመኝ ያላህ ወዲያጅ ለደካማ እያለየነየተ ጠቅሞኛል። የት የሚኖረው እና የታመመትሩ እንዳላችሁም ይልም እንዲሁ አላውቅም። ጥቅሜን ብቻ ሲመጣ መብላት ብቻ አላውቅም። በይህ ቀን በይህ ወራት ብዬ አላውቅም። እንኳን እኔ አንቺ ታውቂዋለሽ። እኔማ አውቀዋለሁ። ወደ 4 ዓመታችን ሐምሌ ያለፈ አላውቅም። 4 ዓመታችን ሐምሌ ያለፈ እንግዲህ አይቆጠርም። አላህ ይሰብስበው ተቆጥሮ አይደለም። ከዛ እስካሁን ድረስ ረመዳን ሲሆን የሚያጥበምሽ እሱ። አዎ ሽሮውን፣ ዱቄቱን፣ አዎ በርበሬውን፣ አዎ ስጋ ቢገኝ ስጋውን ሁሉ እያመጣ ነው። ስጋውን ለመጀመሪያ ቀን እሷን ሳገኛት ከወለጋ ተፈናቃዮች መካከል ነበር ያገኘኋትኝ። ማየት አይችሉም፣ እንዲሁም ከቤትም መውጣትም አይችሉም። ከወለጋ እንደመጡ ቤት ክራይ ላይ ነው የነበሩ፣ ባዶ ቤት ላይ ነበር ተከራይተው የነበሩ። እሳቸውን ሳገኛቸው አንድ ወንድማችን በቋሚነት እኔ ይዛታለሁ አለኝ። እሷን ሁሌም ቢሆን ወንድማችን ከአዳማ ብር ሲልክልኝ ለእሷ አደርሳለሁኝ፣ እንከባከባታለሁኝ። እንደ እናቴ ናቸው ተንከባከብልኝ ይለኛል። እሱ በአካል ስለማይኖር እኔ በአካል እየተገኘው እሱ የሚልክልኝ ገንዘብ እንዲሁም ከሌሎች ወንድሞችም እየተሰበሰብኩኝ ለእሷ የሚሆናትን ነገር አደርግላታለሁ። በብርም ሲያስፈልግ ብር፣ በማቴሪያልም ሲሆን በማቴሪያል እያገዝናት እስካሁን ድረስ አለች እሷም። ለእናታችን ሀገሬ ኡስማን ያው ያገኘኋት ከ3 ዓመት ከ8 ወር በፊት አካባቢ ነው። ሳገኛት በ5 ጥይት ተመታ። ከ5ቱ ጥይት 4ቱ ሰውነቷ ላይ ያለ ነበር ያገኘኋት። አንገቷ ላይ፣ እጇ ላይ፣ እግሯ ላይ እንዲሁም ደግሞ ዲስኮ አካባቢ ላይ ተመታ ነው ያገኘኋት። ከምን ይገኛል 440 ሺህ ላይ ይገኝ በማለት ተመልሼ መጣሁ። ከዛ ጀነረ ሕክምና ስጠይቅም ቶሎ በርነኛ ሕክምና ስጠይቅ በበርነኛ ልቦታ 2 ጥይት ሳልሚላ ሰጠ። 1 ጥይት አወጣ። ከርምተ ተስ ነው ሰባሮጋ እስካሁን ያቀት ናት አንዶ ይባ ማሻአላ ጋለና ቁጥልሪ ግሪ የጉንድስ ጋና ጋለማ ማሻአላ ሰኹኝ እትኮ ግሬን ከሳቀስ ጀንገሳቀስ ያፊያ ዋጋ ዛሬ አልሐምዱሊላህ በክራንች በህድን በተመከሰም ልጆችን በእኔ ያየም ያገኘሁት ያቀመስኩ ሰኹኝ ያለሁ
እና እሷን ለመጀመሪያ ጊዜ ሳገኛት ፍራሽ ላይ ተኝታና ከመንቀሳቀስ ከፍራሽም መውረድም መሰቀል መንቀሳቀስም እንደማትችል ነው ያገኘናት ምስሉ ላይ እንደምታዩት። እና እንደዚሁን አግኝተናት በተለያዩ በዩቲዩብ፣ በቴሌግራም፣ በፌስቡክ በተለያዩ ሚዲያዎች እንዲሁም ደግሞ በአካል በመኪና እየዞርን ከማህበረሰቡ ከቻግኒ ማህበረሰብ ለምነን በተገኘው ገንዘብ እንድትታከም አደረግናትና የተወሰኑ ጥይቶች እንዲወጡ አደረግን። አሁን ላይ ደግሞ በዚህ መልኩ ሰውነቷ ላይ አንድ ጥይት አለ። እንዲሁም ደግሞ በዚህ መልኩ የተሰበረ አጥንት አላት ውስጧ ላይ ልክ እንደዚህ ነው። ይህን ለማሳከም ራሱ ወደ 600 ሺህ ብር ነው የተጠየቀችው። እሷንም ልክ እንደ እናታችን አይተን ነው ስናሳክማት የነበረ። አሁን በእሷ ትለእኛ በ14 ዓመቷ ትንሽቱ የአመት ልጅ ሆና ተመታኝ። ወጣን ሆና በቅፌ እንዳስኳት ነው አብራ ከነው ጋር የተመታችው። አሁን አልহামዱሊላህ እጇ ተሰራ ነው እንዝፍ ብሎ ነበር ተሰራ። ደግሞ ይሰራል እንደተባለ ገንዘብ ጠፋ። ሰው የሚያንቀሳቅሳት አጣ። እስካሁን አልተሰራም። 5 ዓመት በላይ ተሰራም። 5 ዓመት መሰራት አለበት ነበር። አሁን 4 ዓመት ሆነ። ህክምና ያስፈልጋታል ብለዋል። እዛን ሰዓት እንግዲህ አባት የላትም ማን ወስዳታ ሰው የለም። እኔም እንደዚህ ሆኜ ቁጭ ብዬ ትኩሱን ይሰራ ነበር። ሰው በመጥፋት ነው እስካሁን እንደዚህ ሆነ። ሰው የለም። አባቷም አጎቶቿም ዘመዶቿ 9 ሬሳ ዘውልግ ፍለቀረ የኔው ነው ጨርሶ። ከዛ ሁላ ነው ብቻ ነኝ ወጣው ልጆች 2 አልተመቱም፣ 2 ተመተዋል። ነገር 3 ቁስለኛ ሆነ ህክምና ያቆየ ነው። 9 ሬሳ የኔው ናቸው ጨርሰው። ማማና አይቶች ዋርሳዋቸ የባሌ ወንድሜ ራሱ ባሌ የልጆች አባት እዛው ነው የቀረ። ሬሳው ጋር ያድር አይናይኑን አይቼ ብድጋው እሱን ሲወስዱት እኔ በህክምና ወደ ህክምና ሀርኩኝ በመኪና አስተወሰደ። አልহামዱሊላህ አላነሳም ብዬ ተስቸዋለሁ። አልহামዱሊላህ ልጆች ተርፈውልኝ ኢንሻአላህ። በዚህ ስራ ወደፊት በሰፊው ነው መስራት የፈለኩት። እንዲሁም በዚህ ስራ ላይ መቆየት ነው የምፈልገው። ያውም እንደዚህ አይነት ስራ ሳይሆን መስራት የፈለኩት እንደ ተቋም በትልቅ ድርጅት ከፌደራል በሆነ ፍቃድ አለኝ። ያን በደንብ እንድሰራበት ነው የምፈልገው። ቢውልድ ማድረግ የምፈልገው የቲሞች ማሳደጊያ ይኖራል። እናት አባት የሌላቸው በኤችአይቪ ኤድስ ተጠቂ የሆኑ ህፃናት አሉ። እናሳድጋቸው። እነሱን በሰፊው ማገዝ ነው የምፈልገው። ምክንያቱም ከዚህ በፊትም እናሳድጋቸው አሉ። ወደ 12 የሆኑ ህፃናቶች አሉ። እንዲሁም ደግሞ ተንከባካቢ የሌላቸው አዛውንቶች አሉ። ወደ 6 የሚሆኑ አዛውንቶች አሉ። እነሱንና ህፃናቶችን በአንድ አድርገን በትልቅ ተቋም ነው ማሳደግ የምንፈልገው። እንደዚህ አይነት ስራዎችን መስራት ለአእምሮም ሰላም ነው የሚሰጠው፣ ለመንፈሳዊ እርካታም ደስ ይላል። እንደውም እዚህ ጋር ማረሳው ነገር ምንድነው እኔ ሚስት ሳስለምን ሳገባ ማለት ነው የሚስቴ አባት ሲያጣራ ልጅ አለው ተባለ። አንድ ልጅ እኮ አለው እንዲህ ብለ ነው ልጅ የሚሰጠው ተብሎ ተነገረው። ልጅ ብሎ የሰማው እሱ ምንድነው እኛ የምናሳድገው አለ ጓደኞቼ ጋር ሆነን ባን እንደኔ ልጅ አድርጌ ማሳድገው ልጅ አለ ኤችአይቪ ኤድስ ተጠቂ ነው። እሱን ልጅ ያው ቢያንስ የ18 የ17 ዓመት ልጅ ነው እና እሱን አብሬኔት ጋር ስለማሳድገው ልጅ አለው ተብዬ ትዳር ለጊዜው ልጃችን ከመሰጣችን በፊት እንሰበበት ብሎ አባስ ያጣራ ነበር። እና ምን ነው ያን ነገር የሰማሁት ሚስቴን ካገባኋት ከአንድ ዓመት በኋላ ነው። እና ይሄን ነገር ስሰማ እኔ ራሱ በጣም ነው ደስ ያለኝ። ከአላህ ያዘጋጀልን አጅር አለ የሚሰጠን በመልካም ስራችን የሚመነዳን ምን እንዳለ። ከዛም በላይ ግን የውስጣችን የአእምሮ እርካታ ነው። እና ወጣቶችን በዚህ የሚመክረው ምንድነው ሌሎችም ወጣቶች የሚመክረው እንደዚህ አይነት ስራ ላይ መሰማራት በጣም ጠቃሚ ነው። ለአእምሮ እርካታ ነው። በተለያዩ ሰዎች የማናገኘውን ሰላም ነው የምናገኘው በዚህ ስራ ላይ። በመጨረሻም እንዳንተ አይነት ለሌሎች ሐሳቢ የሆኑ ሰዎችን ያብዛልን እያልን ፕሮግራማችንን አበቃን።